የኛም ፓርቲ ከመረጣችሁ በቀጣይ ኢትዮጵያ እንመርጣለን። ሰማ ምርጫ ካርድ አለ እንዴ? በእናትህ አውጥታል። የኛም ፓርቲ ከመረጣችሁ በቀጣይ ኢትዮጵያ ነዳጅ ወደ ውጪ ትልካለች። በቴሌግራም ነው። የኔ አመን ፓርቲን እንመርጣለን። ከኛ ቼኩቤ ራሴም ጋር ወደፊት ጉዞ ወደ 4 ኪሎ ሁላችንም በጥቅማ ጥቅም አንገዛም። እንመርጠዋለን። ሶላቱ ጀላቱ አማን ነው አሉልሽ። አማን ነው። ሰማ ምርጫ ካርድ አለ እንዴ? በእናትህ አውጥታል። ምርጫ ልመርጪ ነው እንዴ? ማን ልመርጪ ነው? ምን ያ ምርጫ ማይሰጠኝ ነው? ምን ምርጫ ቢኖረው ኖሮ ምን አስመረጠኝ እኔ ማለት ምርጫ ማይሰጠኝ። ታዲያ ለምን ምርጫ ተባለ? አሁን አንተ በየአይነት አዘ ሽሮ ባልጫና ሽሮ በቀይ ቢመጣል በየአይነት ይባላል? ኧረ አይባልም። ግን ትበለዋለህ ልብና አድርጌ በቃ። እና ምን አገናኘው? ለምን እኔ አሁን ያንተ እንትን ፈልጌ ነው። እቺ ኮፒ አድርጌ ልጠቀማት ነው። ስላላወጣው ነው። በእናትህ ፋይዳዬን ከእንትኔ ጋር ስላላያያዝኩኝ ካርድ አላወጣው። ከምን ጋር? ከቀልቤ ጋር ስላላያያዝኩት። ጭራሽ ካርድ ሳታወጣ ነው ምርጫ ምናምን የምትለው? ያው እኔ ለምርጫ አልሆንም ታውቃለህ። ዛሬ ብመርጥ ነገ ላልመርጥ እችላለሁ። ፎሎ አረጋለሁ፣ አንፎሎ በቃ ችግር አለብኝ። በቃ ያሳስ ትወስደዋለህ። ኮፒ አድርገህ እንትን ትላለህ። እና ቶሎ በይ በእናትሽ። ይሄን ምርጫ ካልመረጥ ምን እንደሚፈጠር ታውቂያለሽ? ምን እሺ፣ ያው 30 ዓመት ይሞላኛል ሳልመርጥ። አይ ጽግና ኢዲሄፓ ዲሞክራሲ በሰፈነበት ሰዓት እቺን እንምራጥስ ተዘሩ ህግ ባለበት ሰዓት ምርጫ ቦርድ አይደል እንዴ? አሁን ማን እያስተዳደረ ያለው ነው? አንተ ማን እያስተዳደረ ነው? እርግጥ ወጣ እንዴናው እንደነገሩ ምርጫው ምኑ ምርጫ ሆነ? እንደዚህ ከሆነማ ተጻጻቃል የለም። ና አብሰልልኝ እንዲሰሩ ይጽፈኛ ቡድን ነው። ናስልኝ ና ምርጫ ያላችሁ ምርጫው ፍትሃዊ ነው ስትሉ ነበር መስሎኝ። ደስ ያላችሁ ምረጡ ብላችሁ ና ማይጸጽታጋል ና ግባ ያዝ ዋናው እና ያዘነው ዛሬ ና በቃ ተውት። ና ምን ማለት ነው ዛሬ? ማና ባይ አስተዳደር ማላ ባይ አስተዳደር ነው ዛሬው በበርነቱ ሳይሰራ